ሰላም ቤተሰቦቻችን እንደቆያችሁልን ዮሴፍ ሚዲያ በአዲስ መልክ ተከፍቶ መጥቷል ማለት ነው። ሁላችንም ዮሴፍ ሚዲያ ማገዝ የምንፈልግ በሙሉ እየገባን ሼር፣ ሰብስክራይብ ያደረግን እንጀምራለን ማለት ነው። አንድ ሰው ይውላችሁ መመንፈቅ ሲጀምር መጀመሪያ ጸብ የሚከፍተው ከመቤታችን ጋር በቃ አንድ ሰው ይውላችሁ ከመቤታችን ጋር ጸብ ከፈጠረ ወንድሜ እግዚአብሔር ይሁን በሉት። እኔ በጣም ማዝነው የፕሮቴስታንቱ ዓለም በተለይ ታድሶ ኢየሱስን ተቀበል ይላል እንዴ! እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ እኮ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመረው ካለ መናፍቅ በደንብ አስተጋብታችሁ ንገሩት እሺ። በተለይ ይሄ የሚመረው ትውልድ አለ። እውነት ነው መምህራችን ቃለ ሕይወት ያሰማልን እያለን የሚመረው ካለ እንግዲህ ንገሩት። ምንም ማድረግ አይቻልም። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ሚካኤል ቤዛ መሆን አይችልም። ይችላል። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ፍጡር ቤዛ መሆን አይችልም። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች? አትባልም። በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ቤዛ ምንድን ነው? ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ስንል የተለያየ ትርጉም አለው። የሐዋርያት ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ እግዚአብሔር ግን ይላል ቅዱስ እስጢፋኖስ ሚስጥሩን ይግለጽልን፣ እመቤታችን አትለየን። አሜን። እግዚአብሔር ግን ሙሴን ምን አለ? ፈራጅና ቤዛ አድርጎ ሾመው አለ። ፈራጅና ቤዛ፣ ከቤዛ በላይ ፈራጅ ይበልጣል። ተመልከቱ፣ ስለ ቃል ከሆነ የምናወራው ፈራጅ ይበልጣል። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ሙሴን አድርጎታል። ዮሴፍን ለወንድሞቹ አድርጎታል። በእነ አብርሃም ዘር አሕዛብ ይባረካሉ ብሎ ቤዛ አድርጓቸዋል። ይህ ማለት ፈጣሪ ናቸው ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅም። ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድኅነት ስትሆን ቤዛዊት ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊት ዓለም ደግሞ የምንላት እሷን በተለየ መልክ። አያችሁ፣ ስለኛ ፈንታ ንጹሕ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊት ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ቤዛ የሆነችው ለኛ እሷ ናት። ተመልከቱ፣ ቤዛዊት ዓለም ስንላት እመቤታችን ምክንያተ ድኅነት መሆኗን፣ አማላጅ መሆኗን፣ በእኛ ፈንታ ንጹሕ ሆና የተገኘች የኛ መመኪያ የምንላት፣ መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ላይ ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕታት የተባለች የሰማዕታት እናት የተባለች የኔና የእናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። ስለዚህ ላጠቃለው ትምህርቴ ድንግል ማርያም ቤዛዊተ ዓለም ተብላ ትጠራለች ወይ? አዎ። ይሄ ማለት ግን በቀራንዮ ተሰቅላ ደም አፍስሳ ስጋዋን ቆርሳ ተሰቀለች ብለን አናውቅም። አትቀላምዱ፣ አትዋሹ ብለን አናውቅም። አባታችን ቃለ ሕይወት ያሰማልን። በደንብ አድርገው ነው አስረግጠው የነገሩልን። ሌላ ሐሳብ ውስጥ ገብተው ለነበሩትም ጥሩ ምላሽ ይሆናል ብዬ አስባለሁ። እንግዲህ ስለእመቤታችን ቤዛነት ጥሩ አድርገው ገልጸውልናል ማለት ነው። እንግዲህ ፈጣሪ የአገልግሎት ዘመናቸውን ይባርክልን እያልን እንመርቃቸዋለን። ሁላችሁም ኮመንት ላይ እየገባችሁ እግዚአብሔር ያቆይልን አባታችን በሉልን። ወደ ቀጣዩ ቪዲዮ እናልፋለን። የኢትዮጵያ ኦርቶዶክሳዊ ተዋህዶ አስተምህሮ ኢየሱስ ክርስቶስ አምላክ ነው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ብላ መጽሐፍ ቅዱስ ሰብካለች። አማላጅ ነው ብላ ተሰብካለች። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብፁዕ ልበለው? አማላጅ ብሎ ኢየሱስ ክርስቶስን የሚሰብክ የቤተ ክርስቲያኒቷን ልብስ ለብሶ በቤተ ክርስቲያኒቷ ተቋም ስር የሚገኝ አገልጋይ አባቴ ልበለው? አልለው ትንቢቱ ይፈጸም ዘንድ ግድ ስለሆነ
በመጨረሻው ዘመኗ ዜማ እንደ ይሁዳ ያሉ የተሰጣቸውን ጸጋ የሚያክፋፉ የበሉበትን ወጨት የሚሰብሩ የታጠቡበትን እጅ የሚረግጡ የጎረሱበትን ጣት የሚነክሱ የብብት ውስጥ እሳቶች የጭቃ ላይ ሾኮች በመቅደሷ ውስጥ ተሰግስገው አሉ። ከነዛ ውስጥ አንዱ ነው ብዬ በድፍረት እናገራለሁ። አባት ያለው ብፁዕ አቡነ ብዬ አልጠራው፣ እኔ አልጠራው። ይሄን በማለት የሚመጣብኝ ነገር ካለ በቁሜ ይቅበሩኝ፣ ከነነፍሴ በቁሜ ጉድጓድ ቆፍረው ይቅበሩኝ ሲፈልጉ አልልም። አባት ያልልም። አባ ሁሉ አባ አይደለም። አባ ጨጓሬም አባ ኮስኳሴም አለ። አባ ብቻ አይደለም። ስለዚህ አሁን ይሄን ቃል ክርስቶስ አማላጅ ነው ካለን እኮ ፍጡር ነው ማለት ነው። ኢየሱስ ደግሞ ፈጣሪ ነው። ለፈጣሪ ባህሪ መለመን አይስማማም፣ መለመን ነው። እንግዲህ መምህራችን ምን እያሉ ነው? አባ የተባሉት በሙሉ አባቶች አይደሉም እያለ ነው። እውነት ነው። በቤተ ክርስቲያናችን ውስጥ ገብተው ትርምሷን ምንቅርቅሯን እያወጡት ያሉ አባ ተብለው የሚጠሩ አባቶች ስላሉ ማለት ነው። እውነታቸውን ነው። እኔም ሐሳባቸውን እጋራለሁ ማለት ነው። ሊቃውንት አባቶቼ እንደምታውቁት ሻሽ እንኳ ሲጠመጠም አንገርጋሪ ያመለጠነ የሚጠመጥመው ጥምጥም አለ። ሙሉ መርጌታ የሆነው ደግሞ የሚጠመጥመው ጥምጥም አለ። አሁን ምንም ዳኛ የለውም። ማንኛውም ሰው በፈለገው አይነት መጠምጠም ይችላል። ነገርም ይጠመጥማል፣ ጥምጥምም ይጠመጥማል። በዚያ ዘመን በአባቶቻችን እኛ እንኳ በዚህች በትንሿ ዕድሜ ከደረስንበት ጊዜ ጀምሮ ያመለጠነ ተማሪ ተብሎ ዙሪያውን ነው የሚጠመጥመው። መሃሉ ክፍት ነው፣ አይደፍንም። አልደፈንም መርጌትነቱን ማለት ነው። ገና ነው ማለት ነው። አሁን ከየት አምጥቶ እንደደፈነው አይታወቅም። ቄስ ይሁን መርጌታ ይሁን መምህር ይሁን፣ መምህር የሚለውም ዝም ብሎ መምህር ይባላል። ዝም ብሎ ተነስቶ መምህር። በሌላው ዓለም ዝም ብሎ ተነስቶ ዶክተር ቢባል እኮ ያስጠይቃል እኮ፣ ወንጀል እኮ ነው። በእኛ ግን ወንጀል ነው የሚል የለም። መጋቤ ምስጢር ለመባልም ድካም አልጠየቀም። አሁን ላይ እነዚህን የመሳሰሉ ታላላቅ ሊቃውንት ወይ ለነሱ መጋቤ ምስጢር የሚለው ቀርቶ ሌላ ስም ይውጣላቸው። ሌላውም መጋቤ ምስጢር፣ እነሱም የኔታ ዘራ ዳዊትም መጋቤ ምስጢር፣ እንደው የኔ ቢጤውም አይነት ተነስቶ መጋቤ ምስጢር ሲባል በጣም ያሳዝናል። በሙያ ነው የሚሰጠው። ይሄ ሙያ ነው የሚሰጠው። ይሄንን ሰው አይደለም የሚሰጠው። ስልጣን ያላቸው ሰዎች አይደሉም ይሄን የሚሰጡት። ይሄንን የሚሰጠው ሙያው ነው ራሱ የሚሰጠው። ያለው ዕውቀት ነው የሚሰጠው። መጋቤ ሐዲስ የሚያሰኘው ሙያው ነው ሊሰጠው የሚችለው። መጋቤ ብሉይ የሚባለው ብሉይ ኪዳን የተረጎመ ነው። ሙያ ነው ሊያሰጠው የሚችለው። መጋቤ ሃይማኖት ለማለት ሃይማኖተ አበው የተረጎመው ሰው ነው። አሁን በእውነት ህንጻ ሁሉ ያነጸ እየተጠበቀ መጋቤ ሃይማኖት የማይባል ሰው ማን አለ? እንደው በመንገድ የሚያልፈው መጋቤ ሃይማኖት ነው በሙሉ። መጋቤ ሃይማኖት ብሉይ ኪዳን አይደለም። ሃይማኖተ አበው አንድ አንቀጽ በንባብስ ይሞከራሉ፣ ይሳካሉ። አባታችን እውነታቸው ነው። ቃለ ሕይወት ያሰማልን። ከመጠምጠም መማር ይቅደም የተባለው እውነት ነው። ልክ ነው። ቪዲዮ ላይም እንዳያችሁት እንግዲህ ግራ እስከሚገባ ድረስ ማዕረጋቸው እስከሚጠፋን ድረስ እንግዲህ እየጠመጠሙ ለነሱም ልቦና ይስጣቸው፣ የአገልግሎት ዘመናቸውንም ይባርክልን፣ ቤተክርስቲያናችንን የሚያገለግሉበት ዘመን ይሁንልን ማለት ነው።